መጽሐፍ ቅዱስ ትልቁ ጦርነት ከሰዎች ጋር እንዳይሆን ነገር ግን ከኃጢአትና ከክፉ መናፍስት ጋር እንዲሆን ይናገራል። ኤፌሶን 6:12ን ስናይ መጋደላችን አለ ጳውሎስ ከሥጋና ከደም ጋር አይደለም፣ ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። መጽሐፍ ቅዱስ በመጨረሻው ዘመን የሚሆነውን ታላቅ ጦርነት አርማጌዶን ብሎ ይጠራዋል። አርማጌዶን ማለት በዕብራይስጥ የመጊዶ ተራራ ተብሎ ይጠራል። በዚያም ስፍራ የዓለም ኃይሎች እግዚአብሔርን ለመቃወም እንደሚሰበሰቡ መጽሐፍ ቅዱስ ይናገራል። እናም ወዳጆቼ ራእይ 19 ከቁጥር 11 እስከ 16 ክርስቶስ በኃይል እንደሚመጣና ክፉዎችን እንደሚያሸንፍ ይናገራል። ኢየሱስ በመጨረሻው ዘመን ብዙ ጦርነቶች እንደሚኖሩም ተናግሯል። ማቴዎስ 24 ከቁጥር 6 እስከ 7 እንዲህ ይላል፣ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ ይላል። አስደንግጡ፣ ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥትም በመንግሥት ላይ ይነሳል። ረሃብም ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዓለም ላይ ጦርነት መኖሩ ከመጨረሻው ዘመን ምልክቶች አንዱ ነው። እናም እግዚአብሔር አምላክ በምድራችንና በዓለማችን ላይ እየተፈጠሩ ባሉ ጦርነቶች ሁሉ ጣልቃ ገብቶ የሰላምን ንፋስ በምስራቅ፣ በደቡብ፣ በሰሜንና በምዕራብ እንዲነፍስ እግዚአብሔር ሆይ እርዳን። አንተ በነገሮቻችን ላይ ጣልቃ ግባ። እግዚአብሔር አምላካችን ሆይ በእኛ ላይ ስላለ ዓላማ እናመሰግናለን። በእኛ ላይ ስላለ ፕሮግራም እናመሰግናለን። መዝሙረኛው ዳዊት ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ብሎ እንደተናገረ ጌታ ሆይ እናመሰግናለን። ለእኛ አንተ መልካም ነህ። ባትረዳን፣ ባታግዘን፣ ምሕረትን ባታበዛልን፣ ጸጋህን ባታበዛልን ይህንን ቀን ማየት አንችልም። ወደቁ፣ ደከሙ፣ አቃታቸው ሳትል ጌታ ሆይ ብርታት እየሆንከን እየረዳህን አዲስ ቀንን እያሳየህን በትላንትናው ላይ አዲስ ክብርን እየጨመርክልን በትላንትናው ላይ ሌላ በረከትን እየጨመርክልን ጌታ ሆይ ይህንን ቀን ስላሳየህን እናመሰግንሃለን። ይገባሃል ኢየሱስ። ሰው በገዛ ኃይሉ በገዛ ችሎታው አይበረታም። ወጥተን የገባ ነው ከኛ ችሎታ ከኛ አቅም የተነሳ አይደለም። ጌታ ሆይ እግዚአብሔርን እንዲበሉት ሥራ ግሩም ነውና እናመሰግንሃለን። ከዘላለም ሞት ታድገኸናል፣ እናመሰግንሃለን። አንተ መልካም ነህ፣ አንተ ቸር ነህ፣ አንተ የተወደድክ ነህ። ጌታ ሆይ ስናመሰግንህ እጆቻችን ላይ ያሉ ነገሮች በሙሉ ይባረካሉ። ስናመሰግንህ የራቁን ሰላሞች በሙሉ ወደኛ ይመለሳሉ። በረከት በበረከት እንሆናለን። በአንተ ሰላም እንሞላለን። የምትረዳን የምታግዘን አንተው ነህ። አሁን ይህን ጸሎት የሚሰሙ ሁሉ ላይ የአንተ መንፈስ ይውረድ። ቃልህን መስማት ይችሉ ዘንድ ጸጋ ይብዛላቸው። አሁን እግዚአብሔር ሆይ በተለያየ የዓለም ክፍል ላይ ሆነው ለሚጨነቁ፣ ጦርነት ውስጥ ላሉ፣ ይህን ለሚሰሙ አሁን መንፈስህ ይግባባቸው። አሁን መንፈስህ ያገኛቸው። ካሉበት ጥያቄ፣ ካሉበት ቋጠሮ ነፃ አውጣቸው። እግዚአብሔር ሆይ አንተ በእነሱ ሕይወት ላይ ጣልቃ ግባ። ካሉበት ጦርነት ሀገራቸው ለናፈቃቸው ወደ ሀገራቸው መልሳቸው። ሀገራቸው ውስጥ ጦርነት ላለ ሀገራቸውን ሰላም አድርግላቸው። ጌታ ሆይ አንተ በእነሱ ሕይወት ላይ ስራ። አንተ በእነሱ ነገር ላይ ጣልቃ ግባ። እርዳቸው፣ አግዛቸው፣ ቀና አርጋቸው። ጌታ ሆይ ዓለም ላይ ያለውን ጦርነት አቀዝቅዘው፣ አብርደው። ጌታ ሆይ ወደ ሰላም ለውጠው። ጌታ ሆይ እንወድሃለን። ተባረኪን ኢየሱስ። ክብር ይገባሃል፣ ክብር ይገባሃል። እግዚአብሔር ሆይ ይህ ሁሉ ባንተ ነው። እንድናገለግልህ፣ እንድናመሰግንህ፣ እንድንጸልይ ዘንድ ስለፈቀድክልን እናመሰግንሃለን። እግዚአብሔር ሆይ ስም ይባረክ። ክብር ላንተ ይሁን፣ አምልኮ ላንተ ይሁን፣ ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን። ኢየሱስ ስንወድቅ የምታነሳን፣ ስንደክም የምታበረታን፣ ጠፉ ስንባል በነገሮቻችን ላይ ሕይወትን ዘርተ የምታበዛን አንተነ ጌታ ሆይ አንተነ የኛ ረዳት፣ አንተነ የኛ አጋዥ። እንወድሃለን የኔ ኢየሱስ። ደጋፊያችን፣ ኃይላችን፣ መበርቻችን፣ አቅማችን አንተነ ጌታ ሆይ አንተነ ጌታ ሆይ አንተ ዘላለማችንን ያሳመርክ ወደ አብ ያቀረብከን እናመሰግንሃለን።
አባት ሆይ ፍቅርህን ስላሳየህን በልጅ በኢየሱስ ክርስቶስ ከሞት ስላታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን አሳመርከው፣ ሞታችንን ወደ ሕይወት ቀየርከው። አንተ ፍቅር ነህ፣ አንተ ኃያል ነህ። ጌታ ሆይ አልፈረድክብንም፣ ታደግከን። ክብር ላንተ ይሁን፣ ከዘላለም እስከ ዘላለም ክብር ላንተ ይሁን። ጌታ ሆይ ለስምህ ክብር ይሁን። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ።